ሰላም ጤና ይስጥልኝ። በዚህኛው ቪዲዮ ደግሞ በጃፓንኛ ሰዓት እንዴት እንደምንገልጽ ላሳያችሁ እሞክራለሁ። በጣም ቀላል ነው። ሁለት ነገር ነው። ጂ የሚለው ሰዓትን ያሳያል። ለምሳሌ ኒጂ ማለት 2 ሰዓት ነው። ፑን ወይም ደግሞ ፉን ደግሞ ደቂቃውን ያሳያል። ስለዚህ ጂ እና ፑንን ተጠቅመን እንበልና አሁን እዚህ ጋር ያለው ስንት ሰዓት ነው? 10 ሰዓት ከ10 ነው አይደለ? 10 ማለት ጁ ነው። ስለዚህ ጁ ነው ሰዓት የሚለው ጁጂ ይሆናል ማለት ነው። ጁጂ 10 ድጋሜ ጁ ነው። ጁጂ ጁፑን ትንሽ ታዋቂ ላይ ጁጂ ጁፑን ዴስ ካልኩ 10 ሰዓት ከ10 ነው ማለት ነው። ጂ እና ፉን የሚሆንበት ካለ በተለይ 5 ሲሆን ጎ 5 ማለት ጎ ነው። ጎፑን አይባልም ጎፉን ነው የሚባለው። እሱኛው እኮ ሌላ አንድ ኤግዛምፕል ሳለ እሱኛው ላይ እናየዋለን። 5 መጨረሻው ከሆነ ማለት ነው። ከዛ ውጭ ግን በአብዛኛው ፑን ነው። እሺ ሁለተኛውን እንየው። ሁለተኛው ስንት ሰዓት ነው የሚለው? 11 ሰዓት ከ40 ነው አይደል? 11 ሰዓት ከ40 ነው። 11 ማለት ምንድነው? ጁ ኢቺ ነች። 11 ጁ ኢቺ ሰዓቷን የምትገልጸው ጂ ነች ብያለሁ። ጁ ኢቺ ጂ እቺ ሰዓቷን ነው የምትገልጸው። ጁ ኢቺ ጂ 40 ማለት ደግሞ ምንድነው? ዮን ጁ ጁ ኢቺ ጂ ዮን ጁ ፑን ዴስ ማለት ነው ለማለት ነው። ጁኢቺጂ ዮንጁፑን ጁኢቺጂ ዮንጁፑን ጁኢቺጂ ማለት 11 ሰዓት። ስንት ሰዓት እንገናኝ? ጁኢቺጂ ካላችሁ 11 ሰዓት ነው። ግን መሸወድ የለባችሁም። 11 ሰዓት ማለት በእነሱ በእኛ 5 ሰዓት ነው። ጠዋት 5 ሰዓት ላይ ነው 11 የሚባለው። ስለዚህ አሁን በእነሱ ስንተረጉመው ብዙ ጊዜ እኛን 11 የሚለው ከከሰዓት ሊመስል ይችላል። ይሄ ማለት ነው በጃፓንኛ ወይ ጠዋት 5 ሰዓት ነው ወይ ከምሽቱ 5 ሰዓት ላይ ነው እንደ እንግሊዝኛው ማለት ነው። ሌላኛውም እንደዛው ነው። 10 ሰዓት ከ10 ማለት በእኛ አሁን ከጠዋቱ 4 ሰዓት ከ10 እንደማለት ነው። ቀንን ነው የሚያሳየው። እሺ ሶስተኛውን እንየው። ሶስተኛው ስንት ሰዓት ነው የሚያሳየው? 2 ሰዓት ከ25 ነው የሚያሳየው። 2 ሰዓት ከ25 ይሄ ማለት ከከሰዓት 2 ሰዓት 8 ሰዓት ከ25 ነው። ከከሰዓት ነው ይሄ የሚያሳየው ወይ ደግሞ ማታ ሊሆን ይችላል። አሁን ሁለት ማለት ኒ ነች። ኒጂ ማለት 2 ሰዓት ጂ ሰዓት ነው ተሰየው ብያለሁ። ኒጂ 25 ማለት ደግሞ ምንድነው? ኒጁጎ ነው። ኒጁጎ ማለት 25 ነው። ኒጁጎ ፉን ነው እዚህ ጋር። ስለዚህ ምን ይላል? 2 ሰዓት ከ25 ማለት ኒጁጎ ፉን እንገናኝ። እንደዚህ አድርገን በቀላሉ ሰዓትን መናገር እንችላለን ማለት ነው። ደጋግማችሁ ብትሞክሩት ቀላል ነው። ብዙ ጊዜ ግን ኮንፊውዝ የሚያደርገው በተለይ ለኢትዮጵያውያን ጠዋትና ማታውን ይሄ እነሱ እኛ ጋር 6 ሰዓት ሲሆን እነሱ ጋር 12 የሚለውን ልዩነቱን ማሰብ ነው። ከዛ ውጪ በጣም ቀላል ነው። በዚህ አይነት መንገድ ሰዓትን መናገር እንችላለን ማለት ነው። በሌላ ቪዲዮ ተመልሼ እመጣለሁ። ምናልባት ዋን ቱ ዋን ክላስም መስጠት ለመጀመር አስባለሁ። ፍላጎት ያላችሁ ሰዎች ሜሴጅ ብትልኩልኝ ማውራት እንችላለን ማለት ነው። ሰላም